እስቲ ዛሬ ስለ አንድ በጣም ልዩ ሳንድዊች እናውራ። አንድ ሳንድዊች፣ ሳንድዊች እንዴት ነው የሺህ ዓመታትን ታሪክ ስቃይ እና ደግሞ ተስፋ በአንድ ላይ ሊይዝ የሚችለው? በፋሲካ ሴደር ወቅት ስለሚበላው ስለ ኮሬክ እና በውስጡ ስለያዘው አስደናቂ ምስጢር እንመለከታለን። እናም ይህ ነው ዋናው ጥያቄያችን አይደል? አንድ ሳንድዊች የ2000 ዓመት ጉዞን እንዴት ሊያብራራ ይችላል? ይህን ለመረዳት እስቲ ትንሽ ወደ ኋላ እንጓዝ። ይህን በውጭ ሲታይ ቀላል የሚመስለው ስርዓት እንዴት አድርጎ ነው የነጻነትንና የመከራን ታሪክ፣ እርስ በርሱ የሚጋጩ የሚመስሉ ነገሮችን በአንድ ላይ መያዝ የቻለው? እስቲ እሺ፣ ስለዚህ እርስ በርሱ ስለሚጋጨው ሳንድዊች እናውራ። የዚህን የተወሳሰበ የሚመስል ሳንድዊች ምስጢር እስቲ ቀስ በቀስ እንፍታው። መጀመሪያ ግን ኮሬክ ምንድን ነው? ከምንስ ነው የሚዘጋጀው? ኮሬክ ማለት እንግዲህ በፋሲካ ሴደር ወቅት የሚበላ ልዩ የሆነ ስርዓታዊ ሳንድዊች ነው። ታሪካዊ መነሻውን ስንመለከት እስከ ኢየሩሳሌም ቤተ መቅደስ ዘመን ድረስ ይወስደናል። የሚገርመው ነገር ደግሞ በውስጡ ሁለት ፍጹም ተቃራኒ የሆኑ ነገሮችን ማዋሃዱ ነው፤ ማጻ እና ማሮር። ትሩ የኮሬክትን ሙሉ ትርጉም ለመረዳት እነዚህን 3 ክፍሎች ለየብቻ ማየት አለብን። መጀመሪያ ማጻ አለው፣ ይሄ የነጻነት ቂጣ የምንለው። ከዛ ማሮር የመራራነት ቂጣል። መጨረሻ ላይ ደግሞ ሁለቱ በአንድ ላይ ሲሆኑ የሚፈጥሩት ያ የህይወትን ውስብስብ እውነታ የሚያሳይ ጣዕም። እሺ፣ ጉዟችንን ከየት እንጀምር? ምናልባት ከከባዱ ክፍል ብንጀምር ሳይሻል ይቀር? ከመራራው ጣዕም እና ከዛ ጣዕም ጀርባ ካለው የስደት ታሪክ። ማሮር፣ ይሄ መራራ ቅጠል በቃ ስሙ ራሱ ይናገራል። የስደትን ወይም በሌላ አጠራሩ የጋሉትን መራራነትና ስቃይ ነው የሚወክለው። እና ይሄ ነገር በግብፅ ስለነበረው የባርነት ዘመን ብቻ አይደለም ያስታውሰው፣ ከዚያም በኋላ ለዘመናት የዘለቀውን ያንን ሁሉ የስደት ህመምና መከራ ነው በጣም የሚነግረን። ግን የሚገርመው ነገር ይሄ ነው፣ ማሮር 2 ገጽታዎች አሉት። በውጭ በኩል ያሉት ቅጠሎቹ በጣም መራራ ናቸው። ያ ግልጽ የሆነውን ስቃይ ይወክላሉ። ወደ ውስጥ ወደ ልቡ ስንገባ ግን ጣዕሙ እየጣፈጠ ይሄዳል። ይህ ምንን ያሳያል? በጥልቅ መራራነት ውስጥ እንኳን የሆነ የጣፋጭነት የተስፋ ፍንጭ አለ ማለት ነው። የመዳን ተስፋ ሁሌም አለ። ይህ ደግሞ ወደ አንድ በጣም ወሳኝ ጥያቄ ይወስደናል። በእርግጥም አንድ ህዝብ እንዴት ነው ለ1000 ዓመታት እንዲህ ያለን መራራነት ተቋቁሞ ሊዘልቅ የቻለው? እንዴት? መልሱ ያለው አንድ ነገር በማግኘት ላይ ነው። ዓላማ ወይም ለምን የሚለውን ጥያቄ መመለስ መቻል። እና ይህን ሐሳብ ከቪክተር ፍራንክል በላይ በጥልቀት ያብራራ ሰው ያለ አይመስለኝም። እሱ ከሆሎኮስት የተረፈ እና የስነ አእምሮ ሐኪም ነበረ። ምን አለ? የሚኖርበት ለምን ያለው ሰው ማንኛውንም እንዴት መቋቋም ይችላል? ይህን እውነት የተረዳው ደግሞ በሰው ልጅ ታሪክ ውስጥ ካሉ እጅግ በጣም ከባድና አስከፊ ሁኔታዎች ውስጥ አልፎ ነው። ይሄ ማለት ምን ማለት ነው? በህይወት ለመቆየት ትኩረታችን የት ላይ ነው የሚለው ነገር ወሳኝ ነው። ትኩረታችን እኔት ላይ ከሆነ፣ ማለትም አሁን ባለው ስቃይ ላይ ብቻ ከሆነ ይሄ ወደ ተስፋ መቆረጥ ነው የሚወስደው። ነገር ግን ትኩረታችን ለምን ላይ ከሆነ፣ ማለትም ወደፊት ባለው ዓላማ ላይ፣ ያኔ መከራውም ለማለፍ የሚያስችል ጥንካሬ እናገኛለን። እናም ይህ የዓላማ ስሜት የአንድ ትልቅ ታሪክ አካል የመሆን ስሜት ረጅሙን የስደት ዘመን ለመቋቋም ያችል ለምን የሚል ትልቅ ምክንያት ሆኗል። ይህ የትርጉም ፍለጋ ነው እንግዲህ ለጽናትና ለቤዛነት ለነበረው የማያቋርጥ ተስፋ ቁልፍ የሆነው። እሺ፣ ታዲያ ይህ ሁሉ መከራ አልፎ ቤዛነት ሲመጣ ሁሉም ነገር ቀላል እና አስደሳች ይሆናል ማለት ነው? መልሱ አይደለም። የሚገርመው ነገር ልክ እንደ ኮሬክ ሳንድዊች ቤዛነት ወይም ጌውላ እሱም በራሱ መራራ ጣዕም አለው። ነጻነትም መራራ ሊሆን ይችላል። እንዴት? ምክንያቱም ወደ ምድሪቱ መመለስ ሂደት ነው። ልክ በጨለማው ውስጥ ቀስ በቀስ እንደሚያድግ ብርሃን ነው። በአንድ ጀንበር የሚመጣ ህመም አልባ መፍትሄ በፍጹም አይደለም።
ወደ ቤት የመመለሱ ደስታ ከአዲስ እና እንዲያውም ከበፊቱ ከበድ ካሉ ፈተናዎች ጋር ነው የተቀላቀለው። እናም እነዚህ የቤዛነት ፈተናዎች ከሁለት አቅጣጫ ነው የሚመጡት። ውጫዊ ትግሎች አሉ፣ ከጠላት ሀገራት ጋር፣ ከፖለቲካ ጫናዎች ጋር የሚደረጉ ግጭቶች። ግን ምናልባት ከዚህ የከፋው ደግሞ ውስጣዊ ትግሎች ናቸው። የወንድማማች ግጭት፣ የመንፈሳዊነት መሸርሸር፣ የማንነት ጥያቄዎች፣ ውስጣዊ ክፍል፣ እነዚህ ነገሮች። ይህንን ከባድ ምርጫ ለመረዳት አንድ በጣም አስተማሪ የሆነ ጥንታዊ ታሪክ አለ። ከኖህ መርከብ የወጣችው ርግብ ታሪክ። ርግቧ ምርጫ ነበራት። ከሰው እጅ ጣፋጭ ምግብ መመገብ ወይም ደግሞ ከእግዚአብሔር የተገኘ መራራ የወይራ ቅጠል መብላት። እሷ የመረጠችው መራራውን የወይራ ቅጠል ነበር። የዚህ ምሳሌ ትርጉሙ በጣም ጥልቅ ነው። በስደት ውስጥ ያለው ሕይወት ምንም እንኳን መከራ ቢኖረውም በሆነ መልኩ ምቹ እስራት ሊሆን ይችላል። ነፃነት ግን ፈታኝ ነው፣ መራራ ጣዕም አለው። እናም የርግቧ ምርጫ እውነተኛ ነፃነትን ለማግኘት የቤዛነትን መከራ ሁሉ ለመቀበል ያለውን ፈቃደኝነት ነው የሚያሳየው። እንግዲያው ይህ ሁሉ ነገር ወደ መነሻችን ወደ ኮሬ ሳንድዊች ይመልሰናል እና ይህ ሳንድዊች በየዓመቱ ስለማያልቀው የቤዛነት ጉዞ የሚያስተምረን ትምህርት አለ። እስቲ እንግዲህ የኮሬክን ትንታኔ እንመልከት። ማጻ ፍጹም ነፃነትን ነው የሚያመለክተው። የመጨረሻው ግብ ፍጹምነታ እሱ ነው። ማሮር ደግሞ ስደትንና ትግልን ነው የሚያሳየው። ያ ወደ ግቡ ለመድረስ የምናልፍበት አሳማሚ መንገድ። ኮሬክ ማለት ሁለቱ ሲደባለቁ ነው የምንኖረው ተሞክሮ እሱ ነው። ነፃነትና ትግል እንዴት እንደተሳሰሩ ያሳየናል። እና እዚህ ላይ የራቭ ኮክ አስተያየት በጣም ወሳኝ ነው። እሱ ምን ይላል? ስርዓቱን ስንፈጽም ከማሮር በፊት ማጻን ነው የምንጠቅሰው። ለምን? ምክንያቱም ነፃነት ነው ወሳኙ እና ፍጹሙ እውነታ። ህመሙና ትግሉ ቢኖርም እንኳን የዚህ ልምድ ዋናውና ገላጩ ነገር ነፃነት ነው። ስለዚህ ኮሬክት በየዓመቱ የምንማረው ትልቅ ትምህርት ነው። ሁለቱ እውነታዎችን በአንድ ጊዜ እንዴት መያዝ እንደምንችል ነው የሚያስተምረን። የትግሉን ህመም እና በተመሳሳይ ሰዓት ደግሞ ማይናወጠውን የቤዛነት እውነታ። ቁም ነገሩ ስለ ግራ መጋባት አይደለም፣ በፍጹም። ይልቁንም የህይወትን ሁለት ገጽታዎች፣ ስቃዩን እና ተስፋውን በእምነት እና በማስተዋል እንዴት አድርገን አንድ ላይ መያዝ እንደምንችል ነው። እናም ይሄንን ሁሉ ታሪክ እና ትንታኔ ወደ የራሳችን ህይወት እናምጣው። በግል ህይወታችን ውስጥ በሚያጋጥሙን መራራ ነገሮች ውስጥ የነፃነትን ጣዕም ማግኘት የሚቻለው እንዴት ነው? ይህ ትልቅ ጥያቄ ነው፣ ሁላችንም ልናስብበት የሚገባው።